እንደምን አላችሁልኝ? የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በእኔም በባሪያው በእናንተም በሁላችሁ አድሮ ይኑር። የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ አማላጅነቷ በሁላችን ላይ አድሮ ይኑር። የመላእክት ጥበቃ የነቢያት የሐዋርያት የጻድቃን የሰማዕታት የደጋግ አባቶቻችን በረከታቸው በእናንተ ላይ ለዘላለሙ አድሮ ይኑር። ትላንት እንደገለጽኩላችሁ ረድኤተ እግዚአብሔርን አጋዥ በማድረግ የምንማረው ትምህርት አለ። ይሄም በተለይ ለመንኩ ጸለይኩ ጸሎቴ አልተሰማም ብላችሁ ተስፋ እንዳትቆርጡ ጌታችን ኢየሱስ ክርስቶስ ራሱ የነገረን ትምህርት ነበርና ቅዱስ ሉቃስ የጻፈውን በሉቃስ ወንጌል ምዕራፍ 18 ከ1 እስከ ቁጥር 8 ድረስ ተመልክተናል። ዛሬ ቃል የገባውላችሁ ከመዝሙረ ዳዊት በተለይ ለእንድ ጊዜ የምትጸለይ ጸሎት አለችና እሷን ጸሎት ነግራችኋለሁ። እቺን ጸሎት በተቻለ ሰው ቶሎ አንድ ነገር እንዲሳካለት እንዲፈጸምለት ሲፈልግ ሁሉ ጸሎት ያደርጋል። እቺን ደግሞ 7 ጊዜ እንዲደግማት ነግራችኋለሁ። ቁጥሩን አስታውሳችኋለሁ። እሱን ይዛችሁ በየዕለቱ ከጸሎታችሁ እንዳንዷ አድርጋችሁ ሊጨምሩ ትችላላችሁ። በመጀመሪያ ጸሎቱን የጸለየው ዳዊት ነው። ልበ አምላክ ዳዊት ነው። ጸሎቱን የጸለየው ሁኔታው ሳይቀር በእኛ ተጠቅሷል። ይሄ ጸሎት አንድም በእንተ ርዕሱ ነው፣ ስለ ራሱ ነው። ልበ አምላክ ዳዊት ይህን ጸሎት የጸለየበት ምክንያት በተለይ የገዛ ልጁ ሳይቀር ጠላት ሆኖ ሲያሳድደው የጌት ፍልስጤማዊውን አኪጦፌልን ክፉ መካሪ መጥፎ ቃል ብቻ የሚናገር ደግ የማይወጣው አንድ ክፉ ሰው ነበር አኪጦፌል በዛ ዘመን የሚመክረው ምክር ክፋት ብቻ ነው። ከአፉ የጽድቅ ቃል አትወጣም። አንድም ሰው በቅንነት አያነሳም። ራሱን ብቻ የሚመለከት በጣም ክፉ ሰው ነበረ። እንደዚህ አይነት ሰዎች አሁን ድንገት ብዙ ሊሆኑ ይችላሉ። የሰው ደግነት የማይታያቸው በአብዛኛው ይሄ እኩይ ፍልስጣ የሚባል አለ። እኩይ ፍልስጣ የሰይጣን ስም ነው። እኩይ ፍልስጣ ክፉ የሆነ በቃ እየተከታተለ ይሄንማ እንዳትምረው ይሄን ሰርቶ ይሄን አድርጎ ይሄን ሰርቶ ይሄን አድርጎ እያለ በየሰከንዱ የሚያካስስ የርኩስ መንፈስ ኃይል ነው። እግዚአብሔር ከሱ ይጠብቃችሁ። ከክፉም ተናጋሪ ሰዎች እግዚአብሔር ይሰውራችሁ። ታዲያ አቤሴሎም አኪጦፌልን